በግንኙነት ሰዓት 40% ወንዶች ፈጥኖ ይጨርሳሉ ወይም ደግሞ ከቁጥጥራቸው ውጭ ይሆናል። በዚህም የተነሳ ከትዳር ጋር ችግር ይፈጥራል፣ እስከ ፍቺ ድረስ ሊያደርስ ይችላል። ሪሌሽንሺፖች ላይ ችግር ይፈጥራል እና በግንኙነት ቶሎ መጨረስ ወይም ፕሪማቹር ኢጃኩሌሽን የምንለው ነገር ምንድን ነው? መፍትሄስ አለው ወይ? እንዴት ይታከማል? የሚለውን በዚህ ቪዲዮ ዘርዘር አድርገን ይዘን መጥተናል ከዶክተር ሙአዝ ጋር። አፔክስ ክሊኒኮች ነን። እስከ መጨረሻው ተከታተሉ። ሰብስክራይብ ማድረጋችሁን እንዳትረሱ። በግንኙነት ወቅት ፈጥኖ መጨረስ የሚያስከትሏቸው ከፍተኛ የሆነ የግንኙነት ችግሮችን ሰፋ ባለመልኩ ሕክምናዊ ምክንያቶቹን፣ መረጃዎቹን እና እንዲሁም መፍትሄዎቹን ልናነሳላችሁ ዛሬ ተገናኝተናል። ከዶክተር ሸምስ ጋር ሰፋ ያለ ቆይታ ይኖርናል። ሰላም ዶክተር ሸምስ። እንዴት ነህ ዶክተር ሙአዝ? አሁን መግቢያ ላይ እንደገለጽ ነው ያው 40% እጅግ በጣም ሰፊ ቁጥር ነው እና እነዚህ አይነት ችግር ውስጥ ተዘፍቀው ወይም ደግሞ በጣም አእምሮም ይሁን ህሊናቸውን እየተረበሸ በዚህ ችግር ውስጥ የሚያልፉ ብዙ ሰዎች አሉ። ይሄ ነገር ግለሰብንም ኢቨን ትዳርንም ከማዳን አንጻር ከፍተኛ የሆነ ጠቀሜታ ስላለው ህክምናዊ መፍትሄዎችም ስላሉት ጭምር ዛሬ ተገናኝተናል። በዚህ ዙሪያ ያለንን መረጃ ከመነሻውን ጀምርና ፈጥኖ መጨረስ በዴፊኒሽን ወይም ደግሞ እንዴት ነው የሚገለጸው? ፈጥኖ መጨረስ በምን ያክል ደረጃዎች ሲኖሩ ነው ፈጥኖ መጨረስ አለ የምንለው? በግንኙነት ሰዓት ቶሎ መጨረስ ወይም ፕሪማቹር ኢጃኩሌሽን ድሮ እንደ በሽታ አይታይም ነበር በህክምናው ማለት ነው። አሁን ግን ዲኤስኤም-5 ዲኤስኤም-10 በሽታ ተብሎ ክላሲፋይ ተደርጓል። በህክምናው መታከም ያለበት ልክ ሌላ በሽታ እንዳለው ሁላ ይህም መታከም ያለበት በሽታ ተብሎ ተሰፍሯል ማለት ነው። ስለዚህ የተለያዩ ጋይድላይኖች የተለያየ ዴፊኒሽን አላቸው። ለምሳሌ እኛ የምንከተለው በብዛት እኛ ሴክሹዋል ሜዲሲን ላይ ስለሆነ የምንሰራው ኢንተርናሽናል ሶሳይቲ ኦፍ ሴክሹዋል ሜዲሲን ወይም ዓለም አቀፍ የስነ ሩካቤ ማህበር የኤክስፐርቶች ናቸው። ይሄ ኤክስፐርት ኮንሰንሰስ ስለሆነ እሱን ነው የምንወስደው ማለት ነው። ስለዚህ እሱ ምንድን ነው ያለው? ግብረ ስጋ ግንኙነት ከተጀመረ ማለትም ወንድና ሴት መርፌና ክር ከሆኑበት ጊዜ ጀምሮ ኢጃኩሌት እስኪደረግ ወይም የዘር ፈሳሽ እስኪወጣ ያለው ሰዓት ከ1 ደቂቃ በታች ከሆነ ለብዙ ጊዜ ከ6 ወር በላይ በተለይ ለ1 ደቂቃ በላይ የሚቆይ ከሆነ ይህንን ፕሪማቹር ኢጃኩሌሽን እንለዋለን ማለት ነው። ይሄ እንደ በሽታ ደግሞ የበለጠ የሚታየው እሷ ደስተኛ ካልሆነች ወይም እሱ መቆጣጠር እየፈለገ ደስተኛ ካልሆነ ሪሌሽንሽፕ ላይ ችግር ስለሚፈጥር እንደ በሽታ ይታያል ማለት ነው። ስለዚህ ፕሪማቹር ኢጃኩሌሽን የተለያዩ ጋይድላይኖች፣ አንዳንዶቹ ከ2 ደቂቃ በታችም ሲሆን አንዳንዶቹ ከ3 ደቂቃ በታችም ሲሆን ይሉታል። አይነቶች አሉት፣ በኋላ እናነሳለን። አሁን የገለጽኩልህ ግን ላይፍ ሎንግ ፕሪማቹር ኢጃኩሌሽን ወይም ፕራይሜሪ ፕሪማቹር ኢጃኩሌሽን ወይም ደግሞ ከድሮም የነበረና ተፈጥሯዊ የምንለው አይነት የቶሎ መጨረስ ወይም የመፍጠን ችግር ተብሎ የተነሳውን ነው አሁን ዲፋይን ያደረኩልህ ማለት ነው። ስለዚህ በግንኙነት ሰዓት አንደኛ ሰዓት አለ። ሰዓቱ ከ1 ደቂቃ በታች ሲሆን፣ ሁለተኛ ደግሞ ኮንትሮል አለ፣ ሰውየው መቆጣጠር ፈልጎ ሲያቅተው፣ ሶስተኛ ደግሞ ዲስትረስ አለ ወይም በዛ የተነሳ እሷ ወይም እሱ ሲጨነቅና ሪሌሽንሽፕ ላይ ችግር ሲፈጥር ይህንን እንደ በሽታ ክላሲፋይ ተደርጎ ሕክምና የሚፈልግ ተብሎ ተቀምጧል ማለት ነው። እንግዲህ አይነቶች አሉት። በዋናነት 4 አይነት ፕሪማቹር ኢጃኩሌሽን የምንላቸው አሉ። አንደኛው አሁን ዲፋይን ያደረኩት ላይፍ ሎንግ ፕሪማቹር ኢጃኩሌሽን በብዛት ያለው ይሄኛው ከድሮ ጀምሮ ግንኙነት ከጀመረ ጀምሮ ሁል ጊዜ ከ1 ደቂቃ በታች ይጨርሳል ማለት። በነገራችን ላይ ከ1 ደቂቃ በታች ስንል ግንኙነት ከጀመሩ በኋላ ነው። አንዳንድ ሰው ወርማፑን ቆጥሮ በቃ 30 ደቂቃ ቆያለው ምናምን ይልህ አለ። በተቃራኒው አብራው የመታችው ሚስቱ ይፈጥናል እያለች ማለት ነው። አንዳንድ ጊዜ ራሳችንንም በደንብ ማወቅም ያስፈልጋል። አንዳንዴ ደግሞ ኖርማልም ሆነው ችግር ያለባቸው የሚመስላቸውም አሉ ማለት ነው። በሁለቱም አቅጣጫ አለ ማለት ነው። ስለዚህ ግን መርፌና ክር ከተኮነ በኋላ ነው ሰዓቱ የሚቆጠረው ማለት ነው። ስለዚህ ከ1 ደቂቃ በታች ሁል ጊዜ መቆጣጠር ፈልጎ ሲያቀተው እና ችግር ሲፈጥር ይህን ላይፍ ሎንግ ፕሪማቹር ኢጃኩሌሽን እንለዋለን ማለት ነው። ወይም እድሜ ልክ ልንለው እንችላለን፣ ሁሌም ያለን የሚኖር ማለት ነው። ሁለተኛው አይነት አኳየርድ ፕሪማቹር ኢጃኩሌሽን የምንለው ነው። አኳየርድ ማለት ደግሞ ድሮ ጥሩ ነበረ። ጥሩ ማለት ላይክ ኖርማል የሚባለውን ከዚህ ቀደም ገልጸነዋል። ከ5 እስከ 6 ደቂቃ መቆየት የሚችል ከሆነ
መቆጣጠር የሚችል ከሆነ በግንኙነቱ ደስተኛ ከሆኑ ይሄ ኖርማል ነው ማለት ነው። ይሄን የነበረ ሰው በጊዜ ሂደት ከቆይታ በኋላ ከ2 ደቂቃ ከ3 ደቂቃ በታች ይጨርስ ወይም ጊዜው ሲያጥርበት ከነበረው መቆጣጠር ሲያቅተው ይህን አኳየርድ ወይም በጊዜ ሂደት የመጣ ፕሪማቹር ኢጃኩሌሽን ወይም ቶሎ መጨረስ እንለዋለን ማለት ነው። ሶስተኛው አይነት ሲቹዌሽናል ወይም ደግሞ ሰብጀክቲቭ የምንለው ነው። ሰብጀክቲቭ የምንለው ሲቹዌሽናል የምንለው ደግሞ ከባለቤቴ ጋር ሲሆን ምንም በኖርማል ነው የሚጨርሰው ይለዋል። ሌላ ጋር ሲሄድ ግን ይፈጥንብኛል ይላል። ወይም በተቃራኒው አንዳንድ ጊዜ ደግሞ ከሷም ሆኖ ከባለቤቴም ጋር ሆኖ በቤታችን ሲሆን ኖርማል ነው፣ ሆቴል ሆነን አልጋ ይዘን ግንኙነት ስታደርግ ይፈጥንብኛል። ወይም በተቃራኒው ቤት ስንሆን ይፈጥንብኛል፣ ሌላ ቦታ ስንሆን ሲል ይሄኛውን ሰብጀክቲቭ እንለዋለን ማለት ነው። ወይም ደግሞ ሲቹዌሽናል፣ ሲቹዌሽን ቦታ ሁኔታውን ተጽዕኖ ያሳደረበት ከሆነ ማለት ነው። ከዛ ውጭ ደግሞ ቫሪያብል የሚባል አለ። ቫሪያብል ፕሪማቹር ኢጃኩሌሽን። ቫሪያብል ፕሪማቹር ኢጃኩሌሽን የሚባለው ደግሞ አንዳንድ ጊዜ ጥሩ ነኝ፣ አንዳንድ ጊዜ ደግሞ በጣም ይፈጥናል፣ አንዳንድ ጊዜ ኖርማል ሆናለሁ፣ አንዳንድ ጊዜ ደግሞ ገና ፎር ፕሌይ ላይ መሳሳም መሟሟቅ ወርማፕ ላይ ስቴጅ ላይ ይፈስብኛል የሚሉት እነዚህን ደግሞ ቫሪያብል ፕሪማቹር ኢጃኩሌሽን እንለዋለን። በብዛት በጣም እኛም በክሊኒካችን በብዛት የምናየው ሁለቱን አይነት ነው። ላይፍ ሎንግ ወይም ከድሮም ጀምሮ ያለውን ነው። ቀጥሎ ደግሞ አኳየርድ በጊዜ ይዘት የመጣው ነው። አኳየርድ የሚባለው በጊዜ የመጣው ብዙ ጊዜ ተጨማሪ ሌሎች ነገሮች ይኖሩታል፣ እንደ ስንፈተ ወሲብ ወይም ያለመቆም ችግር፣ የፍላጎት ከነዚህም ጋር የተያያዘ ነው። ላይፍ ሎንግ የምንለው ፕሪማቹር ኢጃኩሌሽን ግን ዩዥዋሊ በአብዛኛው ብቻውን ይኖራል ማለት ነው። ቆይቶ ግን ያው ተጨማሪ ኢሬክታይል ዲስፋንክሽንም ሊጨመርበት ይችላል፣ ከእድሜም ከሌላ ችግር የመጣ ማለት ነው። በዋናነት ፕሪማቹር ኢጃኩሌሽን ዴፊኒሽኑን ያየነው እንደሆነ ይሄንን ይመስላል ማለት ነው። በጣም ጥሩ። ያው ይሄ መረጃ ማጋራት ያስፈልገው በዋነኝነት አብዛኛው ሰዎች ይሄ ችግር እንዳለባቸው አያውቁትም። ይሄ ችግር የሚነገራቸው ወይ ከባለቤታቸው ወይ ባለትዳሮቻቸው ከፍተኛ የሆነ አለመግባባት ደረጃ የሚደረስበት አብዛኛው ጊዜ ሽምግልና ሲመጣ ችግሩ የሆነና ለመናገር ብዙም የተለመደ ካልቸር ላይ ስላልሆነ ያለ ነው። ይሄ ነገር እንደ ችግር በተለይ በሴቶች ዘንድ ማንሳት ይፈራሉ እና በሆነ አጋጣሚ በሽምግልና በቃ እኔ ብቃኝ አልፈልግም አይነት ስሜቶች ይፈጠራሉ። ብዙ ትዳሮች ብዙ ችግሮች የሚፈጠሩ እኛም ጋር ከዚህ ሁኔታ 1-2 ፍቺ አጋጥሞት ይመጣል በዚሁ ምክንያት። ከዛ በኋላ ግን የሚነግረው ሰው ሲያገኝ ኦኬ ይሄም ለካስ ችግር ይባላል የሚባሉ አይነት ሰዎች ተረድተው ይመጣል። በሚገርም ሁኔታ አቋርጠና 70% ወንዶች አያውቁ ቶሎ መጨረስ እንዳለባቸው በራሳቸው ጥረት አያውቁ። ኖርማል ነው የሚመስላቸው። ምክንያቱም በቃ እነሱ ሲጨርሱ ሌላኛውም ሰው የጨረሰ ነው። ስለዚህ በጥናቶችም እንደሚያሳየው 30% ናቸው ራሳቸውን የሚያውቁት ማለት ነው። 70% ግን እንዳልከው ከሷ ሲነገረው፣ አንዳንድ ሴቶች በጣም ቀና ናቸው፣ በግልጽ ይናገራሉ፣ ድጋፍ ያደርጋሉ ምናምን። አንዳንዶቹ ደግሞ እንዳልከውም በባህል በሃይማኖት የተነሳ ዝም ይላሉ። የሱ ሳይኮሎጂ ምን ለመጉዳት በተለያየ ምክንያት ዝም ይላሉ። ችግሩ እየባሰ ሄድና ሁልጊዜ ይጣላሉ። እንደገና ትነጫነጫለች፣ በተለያየ መልኩ አልፈልግም ትላለች። ግንኙነት ማድረግ በቃ በደንብ እስኪገባው ድረስ ጊዜ ይፈጃል ማለት ነው። ስለዚህ አንዳንድ ጊዜ ከተጋቡ በአንድ ወር የተለያዩ ሰዎች ብዙ አውቃለሁ እና ምክንያቱ በዚህ ማለት ነው። እና በጣም ያው በእኛ ህብረተሰብም ያው እኛውን የጀመርነው እኮ ስለ ፕሪማቹር ኢጃኩሌሽን ማውራት የጀመርነው ራሱ እኛ ነን። በጣም ብዙ ሰው ነው የሚሰቃየው በፕሪማቹር ኢጃኩሌሽን ማለት ነው። ነገር ግን እንዳልኩ ያው ኢኮኖሚያችንም ሲያድግ ሰውም ደግሞ ብዙ መረጃ ሲቀርብለት የተሻሻለ ይሄዳል። አሁን ሐኪሞቹም በዛ ማለት ጀምረዋል። በዚህ ዙሪያ ሴክሹዋል ሜዲሲን እየተማሩ ነው ብዙዎቹ፣ አንተን ጨምሮ። ያው ኤክስፐርት ደረጃ የመጀመሪያው ክሊኒክ ነው አክቹዋሊ ሴክሹዋል ሄልዝ ክሊኒክ። እንደ ክሊኒክ በብቸኝነት ይህን ቶፒክ ይዞ እየሰራ ያለ የመጀመሪያ ክሊኒክ ነው። ያው ሳይንሱ እያደገ አስፈላጊነቱም እየጨመረ ሲሄድ ሰዎችም ሐኪሞችም እየበዙ ይሄዳሉ በዚህ ዙሪያ ማለት ነው። በጣም አሪፍ። እና በጣም ኮመን ነው። 40% እስከ 50% ያክል ወንዶች ፕሪማቹር ኢጃኩሌሽን ያስቸግራቸዋል ማለት ነው። እንግዲህ እንደዚህ ስንል ብዙ ሰው ልብ ሊለው የሚገባው
በፕሪማቹር ኢጃኩሌሽን ቶሎ በመጨረስ ከእሷ ጋር ደስተኛ ለመሆን የሚያስቸግሩ ነገሮች እንዲሁ ወንዳወድነት ጎበዝ ነኝ ምናምን ለማለት አይደለም። በጣም ብዙ ትዳር ይፋታል። ሰዎች ኢንፊደሊቲ ወይም ደግሞ ቺቲንግ ይኖራል በብዛት። እንደገና የአካል ጉዳት የደረሰባት ያደረሰ ሰው ራሱ የነገረኝ አለ። በጣም ከባባድ ነገሮች ይደርሳል። ከዛ ውጭ ደግሞ ልጅ መውለድ የሚቸገሩ አሉ። ምክንያቱም ውጭ ነው የሚጨርሱት። ገና ግንኙነቱ ኢኒሺዬሽን ሲጀምሩ ውጭ ይፈሳል። ስለዚህ ስፐርም ደግሞ ቫጃይና ውስጥ ዲፖሲት ካልተደረገ እርግዝና የመፈጠር ቻንሷ አነስተኛ ነው በጣም። ስለዚህ መውለድ የሚቸገሩ አሉ። ከፍተኛ ጭንቀት ራሳቸው የሚያጠፉ ሰዎችም አሉ ማለት ነው። ስለዚህ ይሄንን በዛ መልኩ መረዳት አለባቸው ሰዎች። ለብዙ ጊዜ በቃ ከልምድ ማነስ ከመጨናነቅ ብቻ ይመስላቸው ነበር ሰዎች። እኔ 65 ድረስ 55 ድረስ ሳያገቡ ኮንፊደንሳቸው ወርዶ ለምንድን ነው ስላቸው ይሄ እያለ እንዴት ምን ብዬ ቀርባለሁ የሚሉኝ በጣም በርካታ ወንዶች አሉ ማለት ነው። ስለዚህ ኮመን የሆነ ችግር ነው። በጣም ደግሞ ችግር የሚፈጠር ችግር ነው። ሰውም አውቆ ቢጠቀም ጥሩ ነው። ይህን ቪዲዮ የምታዩ ሴቶችን በነገሩ ምን ያህል ችግር እንደሚፈጠር እና ተባብራችሁ ደግሞ ለመፍታት ሞክሩ ምን ያህል ቀላል እንደሚሆን በዚሁ አጋጣሚ ለመግለጽ እፈልጋለሁ። በጣም ጥሩ። ዋናው ነገር ያው ችግሩን መረዳት ነው። ከችግሩ መረዳት ሰው ችግሮች እንዳለበት ሲረዳ መፍትሄዎችን ወደ መፈለግ ይሄዳል። ሁለተኛው ሰዎች ጋር ብዙ ጊዜ እንደዚህ አይነት ነገር ሕክምና ማያገኙት ሕክምናው አበለበለም እንደሆነ አይረዱ። አሁን ቅድም እንደገለጽ ነው ሴክሹዋል ሄልዝ አብዛኛው ጊዜ በባህል ሕክምና ብቻ የሚወሰን ሕክምና እንደሌለው መፍትሄ እንደሌለው ወይም ደግሞ ስፒሪቹዋል ኮዝ ብቻ እንደሆነ ወይም ይሄ በባህል በእምነት በመንፈስ አይነት ነገሮች ብቻ እንደሚከሰት ሰዎች ስለሚያስቡ ሕክምናውን ለማግኘትም እንዳለም አማራጩን ቼክ አያደርጉም። ኢቨን ደግሞ ካለም ሕክምናው እውነት እንደሆነ ብዙ ያለመታመን ነገር አላቸው። እኛ ግን ባለን ያው ብዙ ታካሚዎች አሉ፣ በቀን በዛ ያለ ታካሚ ያለ በዚህ ዙሪያ ብዙ መፍትሄዎችም እያገኙ ነው ያሉት። ያው ብዙዎቹ ምስክር ናቸው በዚህ ጉዳይ። ይሄ መረጃ ያልደረሳችሁ ካላችሁ ይሄ መረጃ ለማጋራት ነው እንደዚህ አይነት ነገሮችን እየሰራን ያለ ነው እና ጥሩ አሁን ያለው ነገር ዴፊኒሽኖችን እንትን አሁን ባልከኝ ሰው ድግምት ነው ተደግሞብኝ ነው የሚሉ ሰዎች አሉ፣ ሲህር ነው የሚሉ ሰዎች አሉ። እንደገና ደግሞ በቃ እኔ ድሮ እንደዚህ ብለው አንዳንድ ነገሮችን ያመጣሉ። ግን ሪል ያለ ችግር ነው፣ በህብረተሰቡ ዘንድ በደንብ ያለ ችግር ነው። እኔ አንዱ ምን አለኝ፣ በቃ እኔ ያላረኩት ነገር የለም አለ እና ቢጨንቀኝ አንድ እንደዚህ የሚሰራ ጠንቋይ ነገር ነው ጥቁር ፍየል ረድና ደሙን ተቀባዋልኝ አለና የዛኔ ነው በቃ ወደ እናንተ የመጣሁት አለኝ። እና አንዳንድ ጊዜ ያ እስከዛም ድረስ ሄዳሉ። አሁን ዘመናዊ ሕክምና ምን መሰለ፣ አሁን ከባህሎች ጋር እኛ ጠብ የለንም። ነገር ግን የባህል አይደለንም። እኛ ዘመናዊ ሕክምና ነው ሰርቪስ ምንሰጠው። እኔም ስፔሻሊስት ሐኪም ነኝ፣ አንተም ዶክተር ሙዓዝ ሐኪም ነህ። ስለዚህ ምንድነው ዘመናዊ ሕክምና ነው የተማርነውን ይህንንም ነገር እያወራን ያልነው በዘመናዊ ሕክምና ለማከም ነው። ዘመናዊና ባህላዊ ሕክምና በምን ይለያል ካልከኝ በኤቪደንስ ነው። ዘመናዊ ሕክምና የሆነን ነገር ይሰራል አይሰራም ሲል ደብል ብላይንድ ፕላሴቦ ኮንትሮልድ ወይም ደግሞ ደብል ብላይንድ ኮንትሮልድ ራንደማይዝድ ክሊኒካል ትራያል የሚባል አለ። የሚታከመውም ሰው የሚያክመውም ሰው ስለሚሰጠው ነገር ሳያቅ ቢያንስ በ5 ትልልቅ ተቋማት በጣም በዛ ባሉ ሰዎች የተጠና ሁሉም ተቀራራቢ ወይም ተመሳሳይ ውጤታማነት ሲያሳዩ ያንን በሳይንስ የተደገፈ እንለዋለን። በሳይንስ ከተደገፈ ሪፕሮዱሰብል ነው፣ ወይም እኔ የሰራሁትን ጥናት አንተም ደግሞ ተመሳሳይ መምጣት አለበት። ያው የምናያቸው ነገሮች በሳይንስ ነው የተሰሩት። የወንበር የጠረጴዛ ዙሪያውን ብታይ ሳይንቲፊካሊ የተመረቱ ነገሮች ናቸው። በሳይንስ ሲሆን ያ ነው። ሌላው በሳይንስ ሲሆን ዶዙ ይታወቃል። ኤግዛክት ምንድን ነው ንጥረ ነገሩ እሷ ትታወቃለች። ኬሚካል ፎርሙላ ይታወቃል። በሚሊግራም ደረጃ በዶዝ ወርዶ ይሄን ያህል መድኃኒት ነው መውሰድ ያለብህ ተብሎ ይታወቃል። በተቻለ መጠን መንስኤውንም ለማወቅ ይሞከራል። ሳይንስ መንስኤውንም ካላወቀ ያምናል። አንኤክስፕሌንድ ብሎ መንስኤውን ለጊዜው ሳይንስ አላወቀውም ብሎ ያስቀምጣል ማለት ነው። ስለዚህ እኛ ሞር ሳይንስ ነን። በሳይንስ በዘመናዊ ሕክምና ነው ልክ አንድ ሰው ስኳር ቢያመው ወይም ደግሞ የሳምባ ምች ቢያመው ወባ ቢያመው እንደሚታከመው በዛ መልኩ ነው እኛም
ይሄንን ህክምና የምንሰጠው ማለት ነው። ብዙ ኮንፊውዥን ስላለ ብዙ ግራ የሚጋቡ ሰዎች ስላሉ ህክምናዎች ኢትዮጵያ ውስጥ የሚሰጡት አሜሪካም አውሮፓ የሚሰጡት ሳይንስ ሲሆን ሁሉም ቦታ ተመሳሳይ ናቸው። ችግሮቹ በህክምና ደረጃ በሀገራችን ስላልተለመዱ ላይ ሊታወቁ ይችላሉ እስካሁን ባለው መንገድ እንጂ አንድ ህክምና ሳይንስ ከተቀመጠ በተለይ በህክምና ሳይንስ ከሆነ ኤኒበዲ ኢን ዘ ወርልድ ፕራክቲስ ማድረግ ይችላል። ያ እውቀቱ እስካለው ድረስ ሴም ትሪትመንት ነው። አሜሪካም ተሄደ አውሮፓም ተሄደ ሌላም ሀገራት ቢሄድ ህክምናው ያለ ነው የሚታወቅ ነው። አሁን ባልከው መሰረት የተጠንቶ ተግባራዊ ኢትዮጵያ ሐኪሞች በብዛት አሜሪካ ሄደው የሚሰሩት በጣም ጥሩ። ያው ይሄ ሁላ ለመግለጽ ሞክረናል። ተመልካቾች እንደምጠቀሙበት ተስፋ እናደርጋለን። ወደ ፖይንታችን ስንገባ ደግሞ እንደዚህ አይነት ችግሮቹ በህክምና የሚገለጹ ምክንያቶች አሏቸው የሚታወቁ ይሄ ነው ይህን ነገር እንዲከሰት ያደረገው የሚባሉ የሚገለጹ አሉ። ብዙ ሊስት የምናደርጋቸው እና እስኪ ሊስት አውት አድርገልንና አንድ በአንድ እናያቸዋለን። በጣም ጥሩ። እንግዲህ አንዳንዶቹ ቲዎሪ ናቸው። ቲዎሪ ማለት ዲስፕሩቭ የምታደርገው ነገር ያላገኘህለት ጠንካራ ምክንያትና ሎጂክ ምናምን ያገኘህለት ማለት ነው። ስለዚህ አንዳንዶቹ ቲዎሪ ናቸው፣ አንዳንዶቹ ህክምናውም ላይ ስንመጣ የምናነሳው ምክንያቶች ናቸው ማለት ነው። አንዱ የሚነሳው ለቶሎ መጨረስ መንስኤ ነው ተብሎ የሚነሳው አንጎል ውስጥ ሴሮቶኒን የተባለ ንጥረ ነገር እጥረት ሲኖር ነው። እሱ እጥረት ሲኖር ምን ይሆናል? ፈጥኖ ይጨርሳል ማለት ነው። ኢጃኩሌሽኑ ይፈጥናል ማለት ነው። አንደኛው እሱ ነው። በኋላ ላይ እንመጣበታለን። ያንን ሴሮቶኒን ለመጨመር የሚረዱ ሴሌክቲቭ ሴሮቶኒን ሪአፕቴክ ኢንሂቢተርስ የሚባሉ መድኃኒቶች ሲሰጡ የሴሮቶኒን መጠን አንጎል ላይ ከፍ ይላል። ያንዴ ከፍ ሲል ኢጃኩሌሽኑ ይቆያል ወይም ቶሎ ፈሳሽ አይወጣም ማለት ነው፣ ይዘገያል ማለት ነው። አንዱ ሳይንቲፊክ ቤዚሱ እሱ ነው። ሁለተኛው ፔናይል ቲፕ ወይም ፔናይል ግላንስ ሃይፐርሴንሲቲቪቲ የምንለው አለ። አንጎል ውስጥ ልክ ያው እያንዳንዱ ቦታ መጨረሻው አንጎል አይደለ? ልክ የብልታችን ጫፉ አለ አይደል? ሙሽራው የሱን ቦታ የወከለው ጋር በተያያዘ ያ ጫፍ ስሜቱ ከፍ ያለ ይሆናል። ስለዚህ ቫጃይና ውስጥ ገብቶ ሙቀትና ርጥበት ሲያገኝ ወዲያው ኢጃኩሌት ያደርጋል ወይም ፈሳሽ ይወጣል ማለት። ስለዚህ ፔናይል ግላንስ ሃይፐርሴንሲቲቪቲ ወይም ሙሽራው ስሜቱ ከፍ ያለ ሲሆንና ወዲያው እንዲጨርስ የሚያደርግ ነው። ይሄም በኋላ ላይ እናነሳዋለን። አናልጀሲክ ክሬሞች፣ ስፕሬዎች፣ እንደገና ኮንደም መሰረታቸው ይሄንን በማድረግ ነው ህክምናው በዛ መሰረት ያደረገው ማለት ነው። አንዳንድ ጊዜ ደግሞ ሲምፓተቲክ ኦቨር አክቲቪቲ ሲኖር፣ ለምሳሌ አንድ ሰው ሁለት ስቴት አለው። አውቶኖሚክ ነርቨስ ሲስተም የምንላቸው አሉ። የነርቨስ ሲስተም ስቴታችን ናቸው። አንድ ሰው ዘና ባለሳት ሪላክሴሽን የምንለው ፓራሲምፓተቲክ ነው። በተጨናነቀ ሰዓት፣ ጭንቅ ባለው ሰዓት፣ አለርት በሆነ ሰዓት ሲምፓተቲክ ነርቨስ ሲስተም ስቴት ውስጥ ነው። ፓራሲምፓተቲክ ኢሬክሽን ነው። በእኛ በሴክሹዋል ሜዲሲን ሪላክስ ካረገ ብልት ይቆማል፣ ግን ኢጃኩሌሽን ይዘገያል። ሲምፓተቲክ ሲሆን ደግሞ ኢጃኩሌሽን ነው። ኢሬክሽን እምቢ ሊል ይችላል። ስለዚህ በማይፈለግ ስቴት ውስጥ ይሆናል ማለት ነው። ሲምፓተቲክ አክቲቬሽን ሲሆን ሲጨነቅ ማለት ነው። በቀላሉ ተመልካቾቻችን እንዲገባቸው አንድ ሰው የጭንቀት፣ የፍርሃት፣ የኮንፊደንስ ማጣት ስሜት ውስጥ ሲሆን ሲምፓተቲክ ውስጥ ይገባል። ሲምፓተቲክ ስቴት ውስጥ ሲሆን ኢፒኔፍሪን፣ ኮርቲሶል ምናምን ናቸው የሚመነጩት። እነሱ ደግሞ ምን ያደርጋሉ? አንደኛ ኢጃኩሌሽኑን ያፈጥኑታል። ስለዚህ አንዳንድ ጊዜ ብልታቸው ሳይቆምም ፈሳሽ ሊወጣ ይችላል ማለት ነው። አንዳንድ ጊዜ ፈተናም ላይ ወረቀት ሲወሰድባቸው አንዳንድ ሲደነግጡ ተማሪዎች ኢጃኩሌት ያደርጋሉ በጭንቀቱ የተነሳ ማለት ነው። ስለዚህ ያ ሲምፓተቲክ ኢጃኩሌሽን ኢሚሽን ኢጃኩሌሽን ነው። ኢሬክሽን ግን በተቃራኒው ነው የሚሆነው። ስለዚህ ለምን ሲምፓተቲክ ስቴት ስንሆን ምንድነው ፋይት ፍላይት ሞድ ነው እንጂ አንበሳ እንደመጣብን ነብር እንደመጣብን ስቴት ውስጥ ነው ምን ሆነው። በዛ ሰዓት ሴክስ ማንም አያስበው፣ መሮጥ ነው የሚያስበው። ስለዚህ ያ ስቴት ሲኮን እንደዛ ይመጣል። ያንን ምን ያመጣዋል በለኝ? አንደኛ ጀነራላይዝድ አንዛይቲ፣ እንዲሁ በተፈጥሮ ጭንቅ የሚለው ሰው የሚጨናነቅ ሰው ማለት ነው። ሁለተኛ ሴክሹዋል ፐርፎርማንስ አንዛይቲ፣ ለምሳሌ እሷን አስደስታታለሁ አላስደስታትም፣ ወይም ዛሬ እሷን ማስደሰት አለብኝ ካላስደሰትኳት ጥላኝ ትሄዳለች ወዘተረፈ ማለት ነው። እዚህ ውስጥ ሲሆን ሲምፓተቲክ ይሆናል።
የጠሉት ይወርሳል የፈሩት ይደርሳል ነው። እንደዛ ይሆናል ማለት ነው። ሲጨናነቅ የፈራው ነገር ይደርሳል ማለት ነው። ስለዚህ አንደኛው ሴክሹዋል ፐርፎርማንስ አንዛይቲ ነው። ሴክስን እንደ መጫወትና እንደ ኤክስፕሎሬሽን በነፃነት በሁለቱም ስምምነት ካልሆነ በስተቀር አሪፍ የማይመጣው ለዛ ነው። ሲምፓተቲክ ስቴት። ሌላ ሲምፓተቲክ ስቴት ውስጥ የሚከቱ ነገሮች አሉ። ለምሳሌ ታይሮቶክሲኮሲስ። ለምንድነው አንዳንድ ጊዜ ሲመረመሩ ቶሎ መጨረስ ምልክት ዲያግኖሳቸው ሊታወቅ ይችላል፣ ግን መንስኤው እነዚህን አድርጎ ነው የሚመረመሩት። ስለዚህ ታይሮቶክሲኮሲስ ካለባቸው፣ ታይሮቶክሲኮሲስ ማለት ታይሮይድ የሚባል እጢ አለ፣ ሲተልቅ እንቅርት የሚሆነው ማለት ነው። እሱ አንዳንዴ ሳይተልቅም ኖርማል መጠን ይዞ የሚያመነጨው የታይሮይድ ሆርሞን መጠን ከፍ ያለ ሊሆን ይችላል። እሱን ታይሮቶክሲኮሲስ እንለዋለን። ይሄ ነገር በሚከሰትበት ሰዓት እንትን ይላል ማለት ነው። ሰውየው ሲምፓቴቲክ ስቴት ውስጥ ይሆናል፣ ላይቆምለት ይችላል። ፈጥኖ ደግሞ የመጨረስ ነገሮች ሊኖሩ ይችላሉ ማለት ነው። አንዳንዶቹ እነዚህ ናቸው ዋና ዋናዎቹ። ነገር ግን ምን አለ ሌላው ሳይኮሎጂካል ሴክሹዋል ትራውማ ከደረሰባቸው ድሮ ለምሳሌ መደፈር የሚደፈሩ ወንዶች አሉ በነገራችን ላይ። እንደዛ ከነፈረባቸው የመጀመሪያ ግንኙነታቸው ላይ መጥፎ ኮሜንት ከሰሙ፣ እንደገና ደግሞ ረጅም ሰዓት ደግሞ በአዶለሰንት ስቴጅ እያሉ በተለይ ይሄ ከ14 እስከ 25 ባለው ጊዜ ረጅም ሰዓት ፖርኖግራፊ እያዩ ተደብቀው ማስተርቤት የሚያደርጉ ከሆነ አእምሯቸውን ትሬን ያደርጉታል። አሁን ቢሄቪራል ቴራፒ በኋላ እንመጣለን። ቢሄቪራል የባህሪ ለውጥ ለማድረግ አንጎልን አሰልጥናው ነው የባህሪ ለውጥ የሚመጣው። ልክ እንደዛው መጥፎ ነገርም ስታሰለጥነው ባህሪ ይሆናል ማለት ነው። ስለዚህ ተደብቀው ሰው እንዳያቸው በፍጥነት ፖርኖግራፊ እያዩ ማስተርቤሽን ወይም ደግሞ ግለ ወሲብ የሚፈጽሙ ሰዎችም በቲዎሪ ደረጃ ቢያንስ ይሄን ነገር ያጋልጣቸዋል። እና አንዱ እነዚህ ፋክተሮች ናቸው ማለት ነው። ከዛ ውጭ ደግሞ ጄኔቲክ፣ ልክ ቁመታችን እንደሚለያየው የግንኙነት ቆይታም አንዳንድ ሰው እስከ 5-6 ደቂቃ እስከ 10 ደቂቃ የሚቆያለ፣ አንዳንድ ሰው ደግሞ ወዲያው በ1 ደቂቃ የሚጨርሳለ ማለት ነው። ስለዚህ ዋና ዋና መንስኤዎቹ ምክንያቶቹ በሳይንስ የተደገፉት እነዚህ ናቸው ማለት ነው። በጣም ክሊርሊ ኤክስፕሌንድ ተደርጓል። ያሉ ፖይንቶች በጣም አስፈላጊ እና እውቀት ሕክምናም ሲሰጥ ምክንያቶቹ እየተለዩ ሕክምና ሲደረግላቸው የተሻለ መፍትሄዎች ይኖራቸዋል። እነዚህ በሳይንስ ደረጃ የተቀመጡ እንደ ምክንያት የሚነሱ ናቸው እና አንዳንዴ ደግሞ ከሱስ ጋር በተያያዘ አጓጉል ፕራክቲሶች ወይም ደግሞ መጥፎ ፕራክቲሶች ኢቭን አሁን ያነሳቸው ማስተርቤሽኖችም ሊሆን ይችላሉ። ሌላ ጫት ያፈጥናል። አንዳንዴ ጫት ሲቅሙ ትልቅ ጥናት ስለሌለ ሰዎችን እንጠይቃቸዋለሁ። እንደው ኤክስፐርት ኦፒኒየን ነው የሚባለው ሌቭል ኦፍ ኤቪደንስ ላይ ከሰው ጋዛር ታረጋለህ ማለት። ስለዚህ ብዙዎቹን የሚያደርገው ጫት ለምሳሌ ስሜታቸው ፍላጎታቸውን ይጨምራል፣ ብልቱ አይቆምም፣ ግን ፈሳሽ ይወጣል። ይሄ ኢሬክታይል ዲስፋንክሽን ዊዝ ፕሪማቹር ኢጃኩሌሽን ዘወረስት ማለት ነው። በግንኙነት በኩል ጭራሽ በጣም የሚያስጠላው ሁኔታ ማለት ነው። ጫት እንደዚህ አይነት ባህሪ ያለው እና ጫት የምትጠቀሙ ሰዎች ያው ጫት የሚቁሙ ሰዎች ኮሜንትም ላይ ምንም እንትን ማለታቸው አይቀርም፣ ግን ያ የሚጠቅመው ሰው ስላለ ጫት ማቆሙ ሌሎች በርካታ ነገሮች እንዳሉ ችግሮች ኖሮ ግን ሴክስም ላይ አሪፍ ነገር አይደለም። ራሳቸው ብዙ ሰዎች ኤክስፕሌን ያደርጉታል። በዚህ መንገድ ጫት በሚጠቀሙ ሰዓት ላይ ዝም ብሎ የሚወጣ ፈሳሽ አለ፣ ጉኔት አላረግም ይላሉ አንዳንዶቹ ስለሚያውቁት። ጉኔትም አይደረግም፣ ፈሳሾቹ እንደሚወዙ ይታወቃል። ይህም መረጃ ይጠቅማል በሚል ነው። እና ዋና ወደ ሕክምና ፖይንቱ ስንመጣ እነዚህ ሕክምና አማራጮች አሉት። ሰፋ ያለ ሕክምና መንገዶች ስላሉ ፕሪማቹር ኢጃኩሌሽን ቤዝድ ኦን ዴር ኮዝ ከምክንያታቸውም የተነሳ ሌላም ኤቪደንስ ቤዝድ የሆኑ የሕክምና አማራጮች ስላሉ እነሱ ሊስት እናድርግና በመረጃ ይጠቀሙት። መልካም። እንግዲህ አንድ ሰው እኛ ጋርም ሲመጣ ታሪኩን ነው የምንሰማው። መጀመሪያ ታሪኩ ከድሮም ጀምሮ ያለ ነው ወይስ አሁን የመጣ ነው? ከሁሉም ሰው በሁሉም ቦታ በሁሉም ሁኔታ ያለ ነው ወይ? ከዛ ውጭ ደግሞ ሁልጊዜም ነው ወይ? ቅድም ያልናቸውን 4 አይነት አሉ አይደለ? ከነዛ ውስጥ የትኛው ነው የሚለውን በታሪክ ማወቅ እንችላለን ማለት ነው።
ከዛ ደግሞ ተጨማሪ ህመሞች አሉ። ለምሳሌ አንዳንዶቹ የታይሮይድ መድኃኒት እየወሰዱ ሊሆኑ ይችላሉ። አንዳንዶቹ ደግሞ ከፍተኛ ጭንቀት ኖሮባቸው ወይም ለሱም መድኃኒት እየወሰዱ ሊሆኑ ይችላሉ። ስለዚህ ሜዲካል ሂስትሪም እንወስዳለን፣ የችግር ካላቸው እንወስዳለን ማለት ነው። ከዛ ውጭ ሪሌሽንሺፓቸው ላይ ምን ያህል ጫና ፈጥሯል? አሁንስ አብረው ብዙ ጊዜ በሚያሳዝን መልኩ ወይ ብሬክ አፕ አድርገው ነው የሚመጡት ወይ ደግሞ ባለትዳር ከሆኑ በቃ ትዳሬ ጫፍ ላይ ነው፣ በቃ አደጋ ላይ ነው ብለው ነው የሚመጡት። እስከዚህ ባይደርስ ጥሩ ነበረ። አብዛኞቹ ግን እንደዚህ ናቸው። ስለዚህ ይህንን ሁላ እንጠይቃለን ማለት ነው። ከዛ በኋላ ግን ምናያቸው ፊዚካል ኤግዛሚኔሽንም ምናየው ነገር አለ። እንቅርት ካለ ብለናል። ፍሬው አካባቢ ችግር ካለ፣ ብልቱ ላይ ችግር ካለ እነዚህን ቼክ እናደርጋለን። በሚገርም ሁኔታ ብዙ ጊዜ ፕሪማቹር እኔ ጋር በጣም የማየው ኮመነስት ፕሬዘንቴሽን 3 ነገሮችን ይዘው ነው የሚመጡት አንድ ሰው ማለት ነው። በብዛት የሚመጡ ወንዶች በ3ቱ ነው። አንደኛ ብልቴ ትንሽ ናት ይላሉ። አብዛኛውን ጊዜ ሳይኮሎጂካል ነው። ከምር ስለካው አይሆንም፣ ኖርማል ይሆናል። ከዛ ይፈጥንብኛል፣ መቆጣጠር አልቻልኩም ይላል። ከዛ ሁለተኛ ዞን እምቢ ይለኛል። እነዚህ 3ቱ በጣም በብዛት የምናያቸው የኮምፕሌን ወይም ደግሞ የችግር አይነቶች ናቸው ማለት ነው። ስለዚህ ይህንንም ለማጣራት ሜዲካል ነገርም ካለ ያው ግፊታቸውን ምናምን ቼክ ይደረጋል ማለት ነው። የመጀመሪያው ሂስትሪ፣ ከዛ ፊዚካል ኤግዛሚኔሽን ወይም ደግሞ አካላዊ ምርመራ ነው። ከዛ ቅድም እንዳነሳ ነው የላቦራቶሪ ምርመራዎች አሉ። በብዛት ሆርሞኖች ናቸው። እነ ፕሮላክቲን፣ ቴስቴስትሮን ቼክ እናደርጋለን። እነዚህን ሆርሞኖች ታይሮይድን ጨምሮ ቼክ እናደርጋለን ማለት ነው። ከዛ በኋላ የሰማነው ታሪክ አለ፣ ያየነው ፊዚካል አካላዊ ምርመራ አለ፣ ላቦራቶሪው የሚሰጠን ነገር አለ። አንዳንዴ አልትራሳውንድ ኤምአርአይ የምናዝላቸው ይኖራሉ ማለት ነው። ስለዚህ ይሄን መረጃ ከሰበሰብን በኋላ ችግሩን እንለያለን ማለት ነው። በግልጽ ይሄ ችግር ነው ይባላል። ከዛ በኋላ ሕክምናው ይመጣል ማለት ነው። ስለዚህ አሁን በብዛት የምናነሳው ላይፍ ሎንግ ፕሪማቹር ኢጃኩሌሽን ወይም ደግሞ ይሄ ከድሮም የነበረውንና ይሄ ሁልጊዜም የሚያስቸግረው ከአንድ ደቂቃ በታች የሚጨርሱትን ነው በብዛት የምናየው ማለት ነው። እነሱ ደግሞ ዋና ዋና የሕክምና አማራጮች ብለናል። ቅድም እንዳነሳ ነው አንደኛው ሎካል እንትን ነው። መጀመሪያ ቀላል ነገሮችን እናደርጋለን። ከባህሪ ለውጥ ነው አላልንም? የመጀመሪያው ላይፍ ስታይል ሞዲፊኬሽን። ላይፍ ስታይል ሞዲፊኬሽን ስንል ክብደታቸው ከመጠን በላይ የሆኑ ሰዎች ይፈጥንባቸዋል። እነሱ ክብደት ሲቀንሱ ሲግኒፊካንትሊ ይቀንሳል፣ ይሻሻላል። ስለዚህ ዌይት ማኔጅመንት የምንለው ወይም ደግሞ ከመጠን በላይ የወፈሩ ሰዎች ኪሎ ሲቀንሱ በኢሬክሽንም በመቆምም በመቆየትም ይሻሻልላቸዋል ማለት ነው። አንደኛው ላይፍ ስታይል ሞዲፊኬሽን ይሄ ነው። ከዛ ውጭ ግን ሱሶች ከነበሩ ሙሉ በሙሉ ማቆም ያስፈልጋል። ማንኛውም አይነት ሱስ ማቆም ያስፈልጋል ማለት ነው። ከዛ ውጭ ግን ሌላኛው ቢሄቨራል ቴክኒክ የሚባለው ኤክሰርሳይዝ ነው። ማንኛውም ኤክሰርሳይዝ ይጠቅማል። ነገር ግን በተለይ ግን ኪግል ኤክሰርሳይዝ ወይም ከፔልቪክ ፍሎር ኤክሰርሳይዝ አይነቶች አንዱ የሆነውን ኪግል ኤክሰርሳይዝ ማለትም ሰገራ መውጫችንን ቁንጥጥ አድርገን ስንይዝ ብልታችን ወደ ሆዳችን፣ ፍሬውና ብልቱ ወደ ሆዳችን ሰብሰብ ሲል ያ ስሜት የሚፈጥረውን ኪግል ኤክሰርሳይዝ እንለዋለን። እሱ በደንብ ከሰሩበት እስከ 55 በመቶ ፕሪማቹር ኢጃኩሌሽን በዛ ብቻ ይሻላቸዋል። ችግሩ ምን መሰለ? በቀን ቢያንስ እስከ 30 ጊዜ ለ5 ሰከንድ መስራት ይኖርባቸዋል። ለ6 ወር መታገስ ይኖርባቸዋል። ይሄን ካላረጉ ኪግል ሰርቼ አልተሻለኝም የሚል ነፍ ሰው ነው፣ ግን ከምር ብትጠይቀው አልሰራም። አድካሚ ነው። ነገር ግን ያ ከምሩ ለፈለገው ሰው ይጠቅመዋል ማለት ነው። ይሆናል በመድኃኒት ብቻ ስለማይኖር ይሄ በጣም ነው የሚጠቅመው። ምክንያቱም መድኃኒቱ ድልድይ ነው እንጂ አንድ ጊዜ ወስደህ ሙሉ የሚያጠፋ መድኃኒት ስለሌለ የባህሪ ለውጡ እስኪያመጣ ድረስ ችግር እንዳይፈጠር፣ ቤተሰብ እንዳይበተን፣ ብሬክአፕ እንዳይመጣ፣ ሳይኮሎጂካል ጫና እንዳይደርስበት መውለድ እንዲችል ነው እንጂ በቋሚነት ለምንትን ለማለት መድኃኒቶች ሳይሆን መድኃኒቶች ሲደመር የባህሪ ለውጥ ነው ማለት ነው። ከባህሪ ለውጦች አንዱና ዋነኛው ኤክሰርሳይዝ ነው ወይም ስፖርት መስራት ነው። በተለይ ኪግል ስፖርት መስራት ማለት ነው። ከዛ ሌሎች ቴክኒኮች አሉ ኢቮልቭ ያደረጉ።
ለምሳሌ ድሮ ሀሳባቸውን ሌላ ቦታ ማድረግ ነበረ። ለምሳሌ ወይ ኳስ ሲያዩ ወይ ደግሞ የቤት ስራቸውን ሲሰሩ ወይም ደግሞ ሂሳብ ሲሰሩ በቃ ከዚህ ተቃራኒ የሆነ ነገር ከሀሳብ የሚያወጣ ነገር። አሁን ይሄ ደግሞ ምን ችግር ሆነ? ተትቷል። ይሄ አሁን ላይ ለምንድን ነው የተተወው? እሱም ደስተኛ ማይሆን እሱ በተለይ ስንፈተ ወሲብ ካለበት የመቆም ችግር ካለበት ሊጠፋ ይችላል። ድሮ እሱ ነበረ፣ አሁን እሱ እየተተወ ሄደ ማለት ነው። ከዛ ስኩዊዝ ቴክኒክ የሚባል መጣ። ጭምቅ አድርጎ መያዝ ማለት ነው። ግንኙነት እያደረጉ ስሜቱ ሊመጣ ኖ ፖይንት ኦፍ ሪተርን የሚባል አላደረገ ከዚህ በኋላ ሊያመልጠኝ ነው ከማለቱ በፊት ያለው ሰዓት ሲደርስ ወይ እሷ ወይ እሱ ጫፉን እንቀርገው በማድረግ ስሜቱ እንዲጠፋ በመጠበቅ 30 ሰከንድ 5 ሰከንድ ሊሆን ይችላል፣ 3 ሰከንድ ሊሆን ይችላል። ከጠፋ በኋላ እንደገና መቀጠል ነበር። እሱም እንደገና ማይመች ነገር ሆነ። ተሞክሯል፣ ይሰራል፣ ግን አይመችም። ብዙ ሳቲስፋክሽን የላቸውም የሚያደርጉ። ስለዚህ ቢሄቪየራል ቴክኒኮች ውስጥ ተመራጮቹ ሁለቱ ናቸው ማለት ነው። አንደኛው ኪግል ኤክሰርሳይዝ ቅድም የነገርን ማለት ያነሳ ነው። ሁለተኛው ደግሞ ስታርት ኤንድ ስቶፕ። ስታርት ኤንድ ስቶፕ ቴክኒክ አንዳንድ ጊዜ ፖዚሽንን መቀየር፣ እሷ ከላይ እሱ ከታች ሲሆን እነዚህ ቴክኒኮች ሞር ለማድረግም ይቀላሉ፣ እንደገና ደግሞ ሳቲስፋክሽን አይቀንሱ። ስታርት ኤንድ ስቶፕ ቴክኒክን እንዴት መውሰድ ትችላላችሁ መሰላችሁ? የሆነ ኤክስፕረስ ዌይ ላይ ብሬክ ሲኖር ማለት ነው፣ ፈጣን መንገድ ላይ። ስለዚህ በጣም ትነዳለህ፣ ግን ብሬኩን ስታይ ታቆማለህ፣ እንደገና ትቀጥላለህ፣ ትነዳለህ፣ አሁንም እንደገና ታቀዘቅዛለህ፣ ትሄዳለህ። ከዛ መጨረሻ ላይ ብሬኮቹ ያልቁና ያው በደንብ ትነዳለህ ማለት ነው። ስለዚህ ይሄም ልክ እንደዛ ነው። ስሜት ሊመጣ ሲል ያቆማል። መተባበር አለባቸው። ቢሄቪየራል ቴክኒክ የሚሰራው ሁለቱ በግልጽ ተናበው ችግሩ እንዲጠፋ ተናበው የሚሰሩ ከሆነ ነው የሚሰራው። አዘርዋይስ ለምንድነው የምታቆመው ምናምን ሊመጣ ይችላል። ስለዚህ ሲናበቡ ይሄ ነገር ይቀላቸዋል ማለት። ስለዚህ 3-4 ይሄን ካረጉ በኋላ በመጨረሻም ኢጃኩሌት ማድረግ ወይም መጨረስ ይቻላል ማለት ነው። ይሄን ቢሄቪየራል ቴክኒክ ውስጥ እና ሰዎች ምንም ሳይከፍሉ እኛም ጋር ሳይመጡ መሞከር የሚችሉት ነው ማለት ነው። ግን አንዳንድ ጊዜ ይሄንን አድርገው እንዲህ ሊል ይችላል፣ ወይም ተጨማሪ ድጋፍ ሊፈልግ ይችላል ማለት ነው። ያኔ የተለያዩ አማራጮች አሉ። የመጀመሪያው አማራጭ ቅድም እንዳነሳ ነው ጫፉ ስሜቱ ከፍ ይላል ማለት ያልነው፣ ያንን ስሜት የሚቀንሱ ነገሮች አሉ ማለት ነው። እነሱ በብዛት ማደንዘዣዎች ናቸው። ነገር ግን በአነስተኛ መጠን ለዚህ ተብለው የተዘጋጁ ናቸው። ሊዶኬን፣ ፕሪዶኬን፣ ቤንዞኬን የሚባሉ በውስጣቸው ያሉ ክሬሞች፣ ስፕሬይ የሚነፉ እንደ ሽቶ የሚነፉ አሉ። እነሱ በተለይ ፕሪማቹር ኢጃኩሌሽኑ ላይክ 1-2 ደቂቃ ቆያለው፣ የጥንካሬ ችግር የለብኝም የሚሉ ሌላ የጤና ችግር የሌለባቸው ወጣት ለሆኑ ሰዎች ተመራጭ ነው ማለት ነው። አንዱ እሱ ነው። ከዛ ውጭ ግን ኮንዶም ነው። ኮንዶም ክላይማክስ ኮንትሮል ኮንዶም የሚባል አለ። እኛ ሀገር በብዛት ፋርማሲዎች ላይ አይገኝም። ስለዚህ 2 ኮንዶም ይጠቀማሉ ማለት። ኮንዶም ማይመቻቸው ሰዎች ደግሞ ኮንዶም አለርጂም የሆነባቸው ይኖራሉ፣ ማይመቻቸውም ይኖራል፣ መውለድም የሚፈልጉ ይኖራሉ። ይሄንን ለማይፈልጉ ግን ደርቦ ኮንዶም መጠቀም አንድ አማራጭ ነው ማለት ነው። ግን ደርቦ ኮንዶም መጠቀም ለአባለዘር ለመከላከል ማለት ሳይሆን ይሄን ለማዘግየት ማለት ነው። ቲክ ሲሆን ኮንዶሙ ስሜቱን ትንሽ ይቀንስለታል ማለት ነው። አንዳንዴ ኮንዶሞቹን በውስጣቸው የቅድም የጠቀስኳቸው ማደንዘዣዎች ይዛሉ፣ እሱም ሊያዘገይ ይችላል ማለት ነው። ከዛ እነዚህን ሞከረ፣ እምቢ ካለ ወደ መድኃኒት ነው የሚወሰደው ማለት ነው። መድኃኒቶቹ በሐኪም መታዘዝ ያለባቸው ናቸው። ምክንያቱም ሳይድ ኢፌክት አላቸው። ሳይድ ኢፌክት የሌለው መድኃኒት ብዙም አይገኝም። ሳይድ ኢፌክታቸውን ግን ከአለው ችግር ጋር አናቦ የትኛው ለየትኛው እንደገና ደግሞ የትኛው ሰው ይሄን የትኛውን ቢወስድ የሚለውን በደንብ ለይቶ ሐኪም ማማከር ስለሚያስፈልግ ሐኪም ጋር ይቀርባሉ ማለት። በብዛት አንቲዲፕሬሳንት መድኃኒቶች ናቸው የሚታዘዙት። ከነዚህ ውስጥ ሴሌክቲቭ ሴሮቶኒን ሪአፕቴክ ኢንሂቢተር የሚባሉ አሉ።
ከነዛ ካቴጎሪ ውስጥ ዳፖክሲቲን የሚባል አፕሮቭድ የሆነ መድኃኒት አለ ማለት ነው። እንደዚህ ስንል መድኃኒት ዜዳችሁ ብዙ ማለት አይደለም። ምክንያቱም አንደኛ ለእናንተ ላይሆን ይችላል፣ ሁለተኛ ችግር ሊፈጥርባችሁ ይችላል። ይሄ በሐኪም የሚታዘዝ መድኃኒት ነው። ከዛ ውጭ ግን ኦፍ ሌብል ወይም ደግሞ በሐኪም ይታዘዛሉ፣ ነገር ግን ለዚህ ተብለው ያልተዘጋጁ እንደ ፍሉግዚቲን፣ ፓሮግዚቲን፣ የተለያዩ ሌሎች አሉ። እነሱን በሐኪም ሊታዘዙ ይችላሉ ማለት ነው። የራሳቸው ሳይድ ኢፌክት አላቸው። ያው ይህን አመዛዝነው ነው የሚሰጠው ማለት ነው። ሐኪሙን የሚሰጠው ይህንን መሰረት አድርጎ ነው። አንዳንዴ ደግሞ ክሎሚፕራሚን የሚባል ትራይሳይክሊክ አንቲዲፕሬሳንት አለ። እሱም ሊታዘዝ ይችላል። አንደኛው መድኃኒት አንቲዲፕሬሳንቶች ናቸው ወይም ለጭንቀት የሚታዘዙ መድኃኒቶች ናቸው። ለዚህ ካቴጎሪ ሊታዘዙ ይችላሉ ማለት ነው። ከዛ እሱም እምቢ ሊል ይችላል አንዳንድ ጊዜ። እሱም እምቢ ካለ ሌላ ትራማዶል የሚባል ማስታገሻ የምንሰጣቸው ለሌላ ከበድ ላለ ለመካከለኛ ህመም የሚሰጥ ማስታገሻ አለ። እሱም ሊሰጥ ይችላል ማለት ነው። ነገር ግን አንቲዲፕሬሳንት እና ትራማዶል አብሮ አይሰጥም ማለት ነው። ትራማዶል በብዛት የሚሰጠው ሌሎችን ሞክሮ እምቢ ሲል ነው። ወደ መጨረሻ አማራጭ እየሄድን ነው ማለት ነው። ስለዚህ እንደዛ ሲል ወደ ትራማዶል ሊገባ ይችላል። ትራማዶል በተለይ ህመም ያላቸው ፔልቪክ አካባቢ ህመም ያላቸው ቶሎ መጨረስ ላላቸው ሰዎች ሊረዳ ይችላል ማለት ነው። ግን በጥንቃቄ መታዘዝ ያለበት መድኃኒት ነው። ምክንያቱም ሱስ የማስያዝ ባህሪም ስላለው ዝም ብሎ የሚወሰድ መድኃኒት አይደለም ማለት ነው። ከዛ እነዚህም እምቢ ሊሉ ይችላሉ። አንዳንድ ጊዜ በቃ ያው ትሄዳለህ። አብዛኛው 95% ሰው ቅድም ባወራናቸው በሙሉ ለውጥ ያገኛል። አንዳንድ ሰው ግን በቃ እስከ ጥግ ድረስ የምትሄድበት ሰው ይኖራል ማለት ነው። ያኔ ወደ ኢንጀክሽን ይኬዳል ማለት ነው። ኢንጀክሽን ደግሞ ሂያሉሮኒክ አሲድ የሚባል አለ። በተፈጥሮ ሰውነታችን ላይ የሚገኝ አይነት ነው። እሱ ተዘጋጅቷል። እሱ ግላንስ ላይ ሊወጋ ይችላል። በጣም በጣም በቃ ባስ ካለና ምንም አማራጭ ከሌለ ሰውየውን ደግሞ እፈልጋለሁ ካለ እና ኢንሲስት ካረገ ሰርጀሪ ሊደረግ ይችላል። ዶርሳል ነርቭ ኒውሬክቶሚ የሚባል አለ። ወደ ብልት ጫፍ የሚሄደውን ነርቭ በመቁረጥ ስሜቱን ማደንዘዝ ማለት ነው። ከፍተኛ ሪስክ ስላለው እሱ ኢንተርናሽናል ሶሳይቲ ኦፍ ሴክሹዋል ሜዲሲንም አይቀበለውም ማለት ነው። ብዙ ቦታም አይተገበርም። ሰክሰስ ሬቱም አነስተኛ ነው። ምክንያቱም ነርቭ ከተቆረጠ በኋላ ብልቱ እንደገና አልቆምም ሊል ይችላል ማለት ነው። ቅድም ያልኩ ኢንጀክሽኖችም ኢፊካሲያቸው ወይም ውጤታማነታቸው አጠራጣሪ ስለሆነ ብዙም አይደረጉም ማለት ነው። በዋናነት ያሉት ነገሮች ይህንን ይመስላል። በጣም ቆንጆ። ያው ምክንያቶቹም ሰፋ ያሉ ስለሆነ ሕክምና አማራጮቹ ሰፊ ነው። አሁን ይህን ነገር ዲቴል ማውራታችን ለተመልካቾች ምንድን የሚጠቅመው የሕክምና አማራጮቹ በብዙ መንገድ መተግበር የሚችሉ እና መፍትሄዎቹም በዛው ልክ ሰፋ ያለ አማራጮች ስላሉ ወደ ዘመናዊ መንገድ መምጣት ወይም ደግሞ ዘመናዊ ሕክምና ችግሩን ይዞ ከመቀመጥ ዘመናዊ ሕክምናዎች መፈለግ በዚህ ልክ አድቫንስድ የሆኑ የሕክምና አማራጮች አሉ የሚለውን ለመጠቆም ጭምር ነው። እንዳልነው የተለያየ አይነት ናቸው ቶሎ መጨረስ። እንደዚሁም ሕክምናዎችም የተለያየ አይነት ናቸው። በዋነኝነት ግን ታካሚዎች ባሉበት ማድረግ የሚችሉት መተግበር የሚችሏቸውን ቴክኒኮች በግልጽ ተብራርተዋል። ላይፍ ስታይል ሞዲፊኬሽን ይሁን አንዛይቲ ወይም ዲፕሬሽን ወይም ስትረስ ኮንትሮል መካኒዝም የራሳቸውን መጠቀም የሚችሏቸውን ኢቨን ብዙ አይነት የአእምሮን ማረጋጊያ መንገዶች አሉ የሚገለጹ። እነዛን ነገሮችን ኢቨን አዳ አድርገው ጥሩ የሆነ የግንኙነት እንትናቸውን መሞከር ይችላሉ። እነዚህ ነገሮች ብዙ ያጋጥማሉ። ኬስ ሴናሪዎች ደግሞ አንዳንድ ታካሚዎች ቢሰሙም የተሻለ ይመስለኛል። በሕክምና ጊዜያችን አንተ ምንም ቢሆን ያየናቸው ብዙ ነገሮች አሉ። እስኪ ረጅም ጊዜ አንተ ጋር ስለሆነ ያለው አንሳለን። እኔ በፕሪማቹር ኢጃኩሌሽን የተነሳ ሰው አይኑን ያጠፋ አውቃለሁ። ፕሪማቹር ኢጃኩሌሽን አለብኝ አለ፣ አውቀዋለሁ። እሷም ታውቃለች፣ አውርተናል። ግን እኔ ሕክምና እንዳለው አላውቅም። ነገር ግን ሁሌ ትጨቀጭቀኝ ነበር አለ። ስለዚህ ከሌላ ወንድ ጋር ያስኳት አለ። ከሌላ ወንድ ሲይዛት ጭራሽ መጸጸትና መናደድ ትታ
አንድ ልጅ ነበረን፣ እሱም ያንተ አይደለም ስትለኝ በጠርሙስ አይኗን ጨቅጭቄ ቀኝ አይኗን አጠፋሁት እና ለዛም 7 ዓመት ታስሬ ወጣሁ ያለኝ ሰው አለ አንድ። እስከዚህ ደረጃ ሊያደርስ ይችላል ማለት ነው። ከዛ ውጭ ደግሞ ፕሪማቹር ኢጃኩሌሽን ነበረብኝ። ጓደኛ ያቅ ነበረ፣ ባለቤቴን ከጓደኛ ያስኳት። በጣም እንደዚህ ነገር በጣም ኮመን ነው እና ከዛ ደግሞ ፕሪማቹር ኢጃኩሌሽን በጣም ኖሮበት ደግሞ እኔ ውጭ ነው የሚፈሰው፣ ውጭም ግንኙነት ማድረግ አልቻልኩም። ስለዚህ ልጅ የለንም። ከተጋባን 7 ዓመታችን ነው ያለን ሰው አለ። ከፍተኛ ጭንቀት ውስጥ ገብቶ ደግሞ በፕሪማቹር ኢጃኩሌሽን ጓደኛዬን ላጣ ነው ብሎ በቃ ራሱን ስለማጥፋት ያሰበ ሰው አይቻቃለሁ። ብዙ አይነት ሰው ስላለ በጣም ኮመን ነው። በዚህ ምክንያት ኢንፊዴሊቲ በተለይ ደግሞ በጣም ሌሎች ሰዎች ጋር ትዳር መፍረስ በጣም ቀላል ነገር አይደለም። አሁን ያልነው ደግሞ ከሌሎች ሰዎች ጋር የማይፈልጉት አክቲቪቲ ውስጥ መግባትም ሕክምናው መፍትሄ እያለው እንደዚህ ደረጃ መድረስ አክሰፕተብል አይደለም። ልጅ መውለድ መቸገርም በዚህ ልክ አክሰፕተብል አይደለም። ተመሳሳይ ሴናሪዎች አሉ። ኬዞቹ በጣም ሪፒተብል ናቸው እና የሚደጋገሙ ናቸው። መፍትሄዎች በዚህ ልክ ግልጽ ከሆኑ እንደ መጨረሻ ለታካሚዎች መረጃ የሚጨምርላቸው ነገሮች ካሉ ምክረ ሀሳብ እሱን እንያዝና ሌሎችን ክሊኒክ እንጠብቃቸው። ነፃ መሆን ጥሩ ነው፣ ግን በግልጽ ይነጋገሩ መጀመሪያ። ሴቶችም ችግር ካለ ለወንዶቹ ሳይኮሎጂ ብላችሁ የምታጠራቅሙት ውስጣችሁ እያዘነ መጨረሻ ላይ መጥፎ ነገር ስለሚሆን በጊዜ ኮሚኒኬት ማድረግ መነጋገር ጥሩ ነው። ድጋፍ ማድረግ ጥሩ ነው። ድጋፍ ሲደረግና ሳይደረግ ሕክምናው ራሱ ለውጡ ይለያያል። አንዳንድ ሰዎች አልጋ ለይተን ያለነው ከእሷ ጋር በጣም ቁርሾ ላይ ነን፣ ግን ግንኙነት ላይ ደግሞ ያስቸግረኛል ይሉኛል እና መጀመሪያ ነገር ካልተፈታ እዚህ ምንም መድኃኒትን ብትወስድ እንደዛ የመፈታት ቻንሱ አነስተኛ ነው። ስለዚህ ከእሷ ጋር መጀመሪያ ያለውን መፍታት ያስፈልጋል። ከዛ ውጭ ደግሞ ኦሎርነን ማሰብ ጥሩ አይደለም። ለምሳሌ አንዳንድ ሰው ምን ያስባል? በቃ ሕክምና የለውም ብሎ ተስፋ ቆርጦ በቃ የሆነው ይሁን ብሎ ይቀጥላል ማለት ነው። ችግር ሲፈጥር ግን በኋላ ላይ ያዝናል። አንዳንዱ ሰው ደግሞ ሕክምናው ለማርኬቲንግ ሰለባ ይሆናል። አሁን ኦንላይን በቃ ረጅም ሰዓት ለመቆየት ብልት ለማሳደግ ምናምን የሚሉ መድኃኒቶች ስላሉ በቃ በአንድ ጊዜ እንደዚህ የሚጠፋለት ይመስለውና ይሄም ትክክል አይደለም። ሁለቱም ጫፎች ትክክል አይደለም። ቅድም እንዳነሳ ነው ጆርኒ ነው። ሬዲ ሆኖ አንድ ሰው ይህን ነገር ደረጃ በደረጃ ለመፍታት መጣር ያለበትና ግን አውትካሙ ጥሩ የሆነ አብዛኛው ሰው ጥሩ ለውጥ የሚያገኝበት እና ደግሞ ብዙ ትዳሮች ያው ስጦታዎች ሲመጣልን አይተሃል። ማር፣ ጋቢ፣ ሽቶ ምን ያልመጣ ነገር አለ። ብዙ ሰዎች ለውጥ ያገኛሉ። በጣም በርካታ ትዳሮች፣ በጣም በርካታ ጥንዶች፣ በጣም ብዙ ወንዶችን ኮንፊደንስ መልሰናል። እውነት ለመናገር ኦልሞስት በዚህ 2 ዓመት ከምናምን ውስጥ 15,000 አካባቢ ሰው ያየ ነው እና ይሄ እንግዲህ መምጣት ካለበት 1% አልመጣም። 100 ሰው ቢኖር ሕክምና ፍለጋ በኮንፊደንስ ሄደው 1% ነው። ነገር ግን እንደዛ መሆን ያለበት አይደለም። ምክንያቱም አንደኛ በጣም በብዛት ያለ ችግር ነው። ሁለተኛ ከፍተኛ ችግር እየፈጠረ ነው። ምክንያቱም ትዳር ውስጥ ከገባን ልጅና ሴክስ ከሌለ አስቸጋሪ ነው። ሁለቱ ደግሞ የተያያዙ ነገሮች ናቸው እና በዛ መልኩ ስለሆነ በግልጽ ተነጋግሮ ሕክምና ፈልጎ ማድረግ የሚገባን ነገር ማድረግ አስፈላጊ ነው። ባህልም ሆነ ሃይማኖት ጠቃሚ ነገር አይከለክልም። በየትኛውም ሃይማኖት ለሰው ልጅ ጠቃሚ ነገርን አይከለክልም። ስለዚህ በግልጽ መነጋገር፣ መፍትሄ መፈለግ ከመሰልጠንም ከሃይማኖትም ከባህልም የሚጋጭ ነገር የለውም ማለት ነው። በጣም እናመሰግናለን። ከዚህ ፕሮግራም ጥሩ ነገሮች እንደያዛችሁ ተስፋ እናደርጋለን። ተጨማሪ ጥያቄ የሚሆን አስተያየት ካላችሁ በአፔክስ ክሊኒክ ዌብሳይት የሚሆን የስልክ መስመር እየደወላችሁ መረጃ ማግኘት ትችላላችሁ። አድራሻችንን እዚህ ጋር እናስቀምጣለን። አድራሻ ማግኘት ለምትፈልጉ ሰዎች ተጨማሪ መረጃዎችን በሌላ ቪዲዮዎች ደግሞ ይዘን እንገናኛለን። አብራችሁ ስለነበራችሁ ከልብ እናመሰግናለን። አፔክስ ክሊኒክ ነው። ሰብስክራይብ ማድረግ እንዳትረሱ። ኖቲፊኬሽን ምልክት ተጫኑ። ቤተሰብ ሁሉ ትጠቀማላችሁ።